አባባል አሁንም ይህንን ማድረጉን አላቆመም። እንደውም እገሌ የምትባል ሴት በዚህ ቀን ትጠብቀኛለች እስከ ማለትም ደረሰ። ታዲያ የሕዝቡ ሐሜትና ማጉረምረም ከጊዜ ወደ ጊዜ እየጨመረ መጣ። እማዬ ይሄ መነኩሴ ነው እንዴ? መነኩሴ እንደዚህ ያደርጋል? ገዳም ስንሄድ ግን ያዩዋቸው መነኮሳት እንደዚህ አይደሉ? አይ ልጄ እንደዚህ አይነት መነኩሴ ማናቅ። ይሄ ክፉ ሽማግሌ እንዴ እየረከሰ እንዴት መነኩሴ ነኝ ይላል? ምንም የማይመስል ነገር ነው። በየጊዜው የሚሰማው ነገር እኮ እንደሚያስገርም ነው። ይሄኔ እኮ ከገዳምም ተባረረ። እኔ ከመጀመሪያም ቀልብ ያልወደዱ ወይ ምንኩስናውን ወይ ደግሞ ዓለማዊነቱ መምረጥ ነው። ምን ያገባም? ወይ ምንኩስና ቀሚሱን ቢጥል ምን አለ? ይሄ የተረገመ አስመሳይ ሽማግሌ ነው። አባ ባጥልም እንዲህ አላቸው፣ እኔ እንደ ሰው ሁሉ ሥጋ የለኝምን? ወይንስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም የምንኩስና ልብስን ጥለ ሚስት አግባ፣ እሱ ይሻላል። አዎ እውነት ነው። ወይ ገዳምህን ወይ ከተማን ምረጥ መሆን ያለበትም ያ ነው አሉት። እርሱም እንዲህ መለሰላቸው፣ አዎን ብወድ በሚስቴ እጠነቀቃለሁ፣ በዚህም በክፉ አናናር እኖራለሁ። እናንተ ግን ከኔ ዘንድ ሂዱ። ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ። ፈራጅ አንድ ነውና ዕለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ። በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱ ጥቅም ያገኙ አመንዝሮችም ዝሙታቸውን ተዉ። ከእነርሱም ውስጥ ብዙዎቹ ከዚህ የዘማዊነት ሕይወት ወጥተው በሕጋዊ ጋብቻ ተወስነው መኖር ጀመሩ። ሌሎቹም ወደ ገዳም ገብተው መንኩሰው በጾምና በጸሎት ተወስነው መኖር የጀመሩም አሉ። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያቺን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ ክፉ ሥራ ይኖራል? ብሎ ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በባቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ሰጥቶ በቤቱም መድረክ የዚህች አገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። የዚህ ጻድቅ አባት ታሪክ በመጋቢት 14 መጽሐፈ ስንክሳር ላይ ሰፍሮ ይገኛል። ስለ እያንዳንዳችን ግብር በሕሊናችን የምናስበውን ጭምር ቅንጣት ሳይቀር የሚያውቅ የምናደርገውን ብቻ ሳይሆን ልናደርግ ያለነውን ነገር ገና ሳናደርግ ከዘመናት በፊት የሚያውቅ እርሱ ልዑለ ባሕሪ ቅዱስ እግዚአብሔር ብቻ ነው። ልብ የሚያስበውን ኩላሊት የሚያጥሰውን የሚያውቅ ሳያዳላም ለእያንዳንዳችን እንደየግብራችን የሚፈርደው እርሱ አንድ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እኛ ደካማና ሥጋ ለባሽ የእጅ ሥራዎቹ ነን። ከሰኮንዶች በኋላ እንኳን ምን ሊከሰት እንደሚችል ማወቅ ቀርቶ ከጥቂት ቀናት በኋላም ያለፈውን ማስታወስ የምንቸገር ደካማ ፍጡራን። ታዲያ በዚህ ልክ ታናሽ መሆናችንን አውቀንና ተገንዝበን ለእግዚአብሔር ተገዝተን ቃሉንም እየፈጸምን መኖር ሲገባን ብዙዎቻችን ግን በሌሎች ላይ ለመፍረድ ስንሮጥ ይስተዋላል። ሐሜትና ሽንገላ፣ ስድብና የሐሰት ምስክርነት፣ ውሸትና ተንኮል አይርቁንም። ሌሎች ላይ ለመፍረድ ስንቻኮል በእኛ ላይ ያለው ጉድፍ አይታየንም። በእኛ አይን ላይ ያለውን ቆሻሻ ሳናነሳ ሌላው ላይ ስላለውን ለመናገርና ጣት ለመቀሰር መሞከር ይቀልናል። እኛ ከውጭ ባየነው ብቻ ጣታችንን የምንቀስርበትና በሐሜት የምንበላው ሰው ግን ምናልባትም በእግዚአብሔር ዘንድ ታላቅ ቦታ ያለው ምስጉን ይሆናል። አሊያም ከበደል ለመራቅ በንስሐ መንገድ እየተመላለሰ ከኃጢአት ከዲያብሎስ ጋር ሊነገር የማይቻል ታላቅ ውጊያን እየተዋጋ ያለ ትሑት ነፍስ ይሆናል። ሁሉን የሚያውቅ ሁሉን የሚረዳ ሁሉንም የሚረዳ ቅን ፈራጅ ትሑት ዳኛ አዛኝ አባት ቅዱስ አምላክ ልዑል እግዚአብሔር ብቻ ነውና በእኛም እንዳይፈረድብን በሌሎች ከመፍረድ መቆጠብና በንስሐ መመላለስ ይገባናል። በዚህ መንገድ ስንሄድ
ከራሳችን አልፈን በአንድነት ቆመን የቅድስት ቤተ ክርስቲያንን ጠላቶች ማሳፈር እንችላለን። በሀገርና በወገን የመጣን መዓት በንጽሕና የቆመ በንስሐ የሚመላለስና ከሥጋ ፍሬዎች ተቆጥቦ በመንፈስ ፍሬዎች ጸንቶ ቅዱስ ሥጋውን ክቡር ደሙን የሚቀበል ሕዝብ መመከት ይችላልና እንዳይፈረድባቸው አትፍረዱም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቤዛዊተ ዓለም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስለ ቅዱሳኑ፣ ስለ ጻድቃኑ፣ ስለ ደናግላን፣ ስለ መነኮሳቱ ብሎ ይህንን ለማድረግ የበቃን ያድርገን። ተዋሕዶ ዶክመንተሪ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ወቅታዊ የቅድስት ቤተክርስቲያን መረጃዎችና ሌሎችም እንዲህ ያሉ መንፈሳዊ መርሃ ግብራትን ማግኘት ትችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።